هلو 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 السلام عليكم وعليكم السلام ورحمة الله ما ልበል እኔ ወንድምህ ነኝ እንዳንተ አይነት ወንድም የለኝም እኔ ትናንትም ዛሬም ሁሌም ወንድምህ ነኝ እባክህ ስለ ጥፋቴ ይቅር በለኝ ያን ሁሉ በደል ከፈጸምክብኝ በኋላ ይቅር በለኝ ስትል ትንሽ አታፍርም እንዴ እባክህ ተወኝ በቃ እርሳኝ እስከመፈጠር ይመርሳኝ የአላህ ሰላምታ ባንተ ላይ ይሁን ጥፋቴን ተረድቼ ይቅርታ እየጠየቅኩ ነው እባክህን ይቅር በለኝ የኔና አንተ ነገር አብቅቷል ተወኝ እያልኩ ነው እኮ ተወኝ በቃ ወንድሜ አላህ ይጠብቅህ አንተ ለኔ ምርጥ ወንድሜ ነህ ሁሌም እወድሃለሁ እንደምታየው ረመዳን እየደረሰ ነው ይቅር ሳንባባል እንደተቀያየም ይህንን ታላቅ የእዝነት ወር እንዴት እንቀበለዋለን እባክህን በደሌን ረስተህ ለአላህ ብለህ ይቅር በለኝ ይቅር ብዬህስ ወንድሜ ካንተ ይቅርታህን ብቻ ነው የምፈልገው ለአላህ ብለህ ይቅር በለኝ ጾማችንን በይቅርታ በእዝነት እንጀምረው ያለፈውን እንርሳው ስንት ሰዎች ይህንን ትልቅ የረመዳን እድል እንደተመኙ ሳይሳካላቸው ወደ ቀብር ሄደዋል እኛን አላህ ለዚህ የተከበረ ወር አድርሶን ለትንሽ ነገር ብለን ይህንን ትልቅ እድል አናሳልፈው እባክህ ወንድሜ ቀጣዩን ረመዳን መድረሳችንን አላህ ነው የሚያውቀው እባክህ ለትንሽ ነገር ብለህ አኺራችንን አናበላሽ ለአላህ ብለህ አውፍ በለኝና ጾማችንን እንጀምር ያ አላህ እውነትህን ነው እኮ በቃ ይቅር ብዬሃለሁ አንተም ይቅር በለኝ ለዚህ ታላቅ ኸይር ቀድመህ ስላስታወስከኝ ጀዛከላህ ጾም ዱዓ ጸሎቴ ተመላሽ ከመሆኑ ድኗል አልহামዱሊላህ አላህ ጾማቸውን ሰላታቸውን ከሚቀበላቸው ባሮች ያድርገን ጀዛከላህ ኸይር ጀዛከላህ ወንድሜ አንተንም አላህ ኸይር ጀዛህን ይክፈልህ ምን ያክል እንዳስደሰትከኝ እኔ ነኝ የማውቀው እባክህ ከቻልክ እንገናኝ ረመዳን አንድ አብረን ቤት እናፍጥራ በፍጹም እኔ በድዬህ አስቀይሜህማ እኔ ቤት ነው ማፍጠር ያለብን በፍጹም እንዴ አይሆንም ይሄማ አይሆንም ወንድሜ ሸይጣን ሲጫወትብኝ ከርሞ አንተን ከመሰለ ሙስሊም ወንድሜ ያለያይቶኝ አላህ አንተን ሰበብ አድርጎልኝ ወደ ረህመት እዝነት ተመልሻለሁ አልহামዱሊላህ ለዚህ ታላቅ ውለታ ደግሞ አላህ ኸይር ጀዛን ይክፈልህ ከሁሉም በላይ የሱ ኸይር ጀዛ ይበልጣል ማፍጠሪያውን እኔ ቤት አድርገን ይቅርታው የተሟላ እንዲሆን ማድረግ አለብን ባይሆን ሁለተኛውን ቀን አንተ ቤት እናደርገዋለን መርሐባ ወንድሜ ሁለተኛውን እኔ ቤት ኢንሻአላህ በሊ አላህ እዝነት ባንተ ላይ ይሁን ጾመው ከአጅሩ ከሚያገኙት ያደርገን ጀዛከላህ ኸይረል ጀዛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته جزاك الله